yeroo tokko tokko hojjettanis waan baay'ee gootanii isiniin darbu. Jireenya akka barbaadanitti jireenya otoma mortuu inora abbaan horee jedhanii arga namaa ቲክታኪን ኮ ሰላም ጤና ይስጥልኝ እንደምናችሁ። ዛሬ እጅግ በጣም ልብ ሰፋሪ በሆነ ታሪክ መጥቼላችኋለሁ። ብዙሃኖቻችሁ በቲክቶክ ገጿ ታቋታላችሁ። ቦኒ ትባላለች። ከ800 ምናምን ሺህ ተከታይ ያላት ናት። ለ1 ሚሊዮን ጥቂት የቀራት። በፌስቡክ ፔጇ ደግሞ 219 ሺህ በላይ ተከታይ ያላት፣ በዩቲዩብ ፔጇ ደግሞ ወደ 36 ሺህ በላይ ተከታይ ያላት ቦኒ እንግዲህ በትላንትናው ዕለት ህልፈተ ህይወቷ ተሰምቷል። እጅግ በጣም አሳዛኝ በሆነ መንገድ እንግዲህ ራሷን አጥፍታለች ማለት ነው። ይሄን ከማድረጓ በፊት 2 ቪዲዮ እንግዲህ ለተከታዮቿ ለቃ ነበረ። በጣም ልብ ሰባሪና የሚያሳዝን ነው። ትዳር አይደለም ሌላ ነገር አይደለም የሚያስደስተኝ እረፍት ነው። እረፍቴ ደግሞ ይሄው በራሴ ነው። ይሄን እንደማደርገው እርግጠኛ ነበርኩ ስትል እንግዲህ ተናግራለች ማለት ነው። ባለትዳርና እንግዲህ እናት አባት ቤተሰቦቿን እህቶቿን ወንድሞቿን ትታ እንግዲህ ወደማትመለስበት ዓለም ሄዳለች ማለት ነው። እጅግ በጣም አሳዛኝ ነው። ብዙሃኖች እንግዲህ በማህበራዊ ሚዲያ በመጣ ቀውስ ነው ራሷን ያጠፋችው የሚል ዘገቦች እየቀረበ ይገኛል። ትችቶች፣ አላስፈላጊ ጥላቻ ዘል ስድቦችም የተደራረቡባት ቦኒ እንግዲህ ይህንን በማስመልከት ራሷን ልታጠፋ ትችላለች። እስቲ ብዙሃኖቻችሁ ይህን መንገድ መምረጧ ትክክል ነው ብላችሁ ታስባላችሁ? በጋራ ሆነን ብናወራበት መልካም ጎኑ ልናገር የፈለግኩትኝ የፕሮቴስታንት እምነት ተከታይ ናት። በጸሎት በመጽሐፍ ቅዱስ እጅግ በጣም የምታምን ሴት ናትና የሰዎችን ግርግር ትታ ራሷን ለምን በጸሎትና በእግዚአብሔር በመለመን ለምን አላሳለፈችም የሚል ነገር ወደ ራሴ መጥቶብኛል። የሰው ንግግር ሁሉ ጊዜ ከባድ እንደሆነ ይታወቃል። ግን ቀናቶችና ጊዜያቶች አሉት። ሁሉም ነገር ያልፋልና ለዛ ለሰው ብላ ራሷን ማጥፋቷ በጣም አሳዛኝ ነገር ነው። ሚዲያ ላይ ደግሞ ያለ ትችት ለትንሽ ጊዜ የሚቆይ ነውና የፈለገ ጥፋት ብታጠፋ የፈለገ ድርጊት ብታደርግ ይሄን ራሷ ላይ መጨከኗ በጣም ብዙሃኖችን አስደንግጧል ማለት ነው። በጣም የሚወዷት ሌሎቹ እንደጠሏት አይደለም። ቤተሰቦች ይወዳታል፣ ባለቤት ይወዳታል፣ ሌሎች ከጠገቦች ያሉ ሰዎች አሉና ይሄን መከላከል ትችል ነበርና ቦኒ ትልቅ ስህተት ነው የሰራችው። ራሷን ማጥፋቷ ከባድ ስህተት ሆኖ እያለ ደግሞ ምክንያቷ ይሄ አዘል የሆነ ነገር አይደለም። በማህበራዊ ሚዲያ በሚመጣባት ትችት ነው እንግዲህ ራሷን ያጠፋችውና ይሄ የሚያልፍ ነገር ነው። እነሱ ቢዝነሳቸውን ወይ የራሳቸውን ስራ ሊሰሩበት አስበው ነው እንደዚህ ሊያደርጉ የሚችሉትና አንቺ ግን ጠንካራ ሆነሽ ማለፍ ነበረብሽና አላቅም። ይሄ ከባድ ውሳኔ ነው። እኔ ከሞት ጀርባ ምን አስባለሁ መሰላችሁ? ሆስፒታል ላይ የተለያዩ ቦታ ጸበል የተለያዩ የሕክምና ቦታ ስትሄዱ እግዚአብሔር ቀንና ሰዓት እንዲቀጥልላቸው አብዝተው የሚለምኑ ብዙ ሰዎች አሉና ያንን ቦታ መጎብኘት መልካም ነው ብዬ አስባለሁ። ራስ ለማጥፋት ልክ ከመወሰን በፊት እስቲ እነዛን ሰዎች ስታይ መኖር ምን ያህል እንደሚያጓጓቸው ህይወታቸው ላይ ምን አይነት ነገር መፍጠር እንደሚፈልጉ ድኜ ይህንን አድርጌ ድኜ ይህንን ሆኜ ነው የሚሉትና ይሄ ተስፋ የመቁረጥ ነገር የለባቸውምና ያንቺ ተስፋ ደግሞ ህመም አይደለም ማጣት አይደለም። ሶሻል ሚዲያ የደረሰብኝ ዘመቻ የንግግር ዘመቻ ነውና የማያልፍ ጊዜ የለም ያልፋልና ያንን ደግሞ መታገል ግዴታ ነው ብዬ አስባለሁኝ። ሰዎች አላስፈላጊ ሰው ላይ ገብተው ብዙ ሊዘባርቁ ይችላሉና ያንን መሻገር መልካም ነው ብዬ አስባለሁ። በሶሻል ሚዲያ ላይ እንደምትመለከቱት እጅግ በጣም ሳቂታ ተጫዋች የሚያማምሩ ስራዎችን የምታቀርብ ልጅ ናትና መታገልና ማሸነፍ መልካም ነው ብዬ አስባለሁ። ዛሬ ስትሞቺ ሁሉ ሞተች የሚል ቪዲዮ ነው የሰራው። ከንግግሩ ጀርባ የሞትሽን ነው የተናገሩትና አንቺ ያንቺ መሞት ለጥቂት ለ6 ወር ለ1 ዓመት ለምናምን ለቤተሰብ ጸጸት ነው፣ ለሌላው መረሳት ነውና እባካችሁን ራሳችሁን ከማጥፋታችሁ በፊት እስቲ ዞር ብላችሁ በዙሪያችሁ ያሉት ሰዎች ራሳችሁን እግዚአብሔር የሚጠራኝና እና የሚለኝ ቀን አለ፣ የራሴ ጊዜ የራሱ ጊዜ አለው ብሎ ማሰብ መልካም ነው ብዬ አስባለሁኝ እንደ ራሴና በዚህ ጉዳይ ላይ በጣም ብዙ ሰዎች ራሳቸውን ያጠፋሉ። ለራሴ ላጠፋ ነው። እንደውም ከሷ ቪዲዮ ስር ገብታችሁ ካያችሁ ያንቺን መንገድ መከተል ለምንፈልገው ዛሬ እግዚአብሔር ጋር መሄድ እንፈልጋለን በቃን ምናምን የሚሉ የተለያዩ መልእክቶች ነው ያለውና እባካችሁ ምጽፉትን ወቁ፣ የምትናገሩትን ወቁ። የታመመ ሰዎች እኮ አሉ ሆስፒታል ላይ ሆነው ላለመሞት ጥረት የሚያደርጉ። ጸበል ቦታ ብትሄዱ፣ የጸሎት ቦታችሁ ብትሄዱ በህመም ላይ በቃ ሊሞቱ ቀን የቀራችሁ ሰዎች ግን እግዚአብሔር እድሜና ጤና እንዲቀጥልላቸው አብዝተው የሚለምኑ ሰዎች አሉና ራሳችንን አጥፍተን ስንሄድ እሱም አንጠራንም። ምክንያታችን ምንድነው? እና ይሄ ማድረግ ለኔ በጣም ከባድ ነው ብዬ አስባለሁና ይሄን ስታደርጉ የነበራችሁ ደግሞ እጅግ በጣም ከባድ ሰዎች ናችሁ። የአንድ ሰው ህይወትን
በጣም በከባድ ሁኔታ ነው ያበላሻችሁት። የእሷን ብቻ አይደለም ቤተሰቦቿን፣ ባለቤቶቿን፣ በዙሪያ ያሉትን ሰዎች ነው በጣም ያበላሻችሁትና እባካችሁን የምትጠቀሙት ነገር የለም። በሚዲያ ላይ የሰው ስም በማጥፋት ሰዎችን በማጠላሸት ዝቅ በማድረግ በመናገር የሚመጣ ነገር አለ ብዬ አላስብምና እኔ በጣም ሞኝነቷ ነው ያሳዘነኝ። ለምን ያልፋል፣ የማያልፍ ቀን የማያልፍ ጊዜ የማያልፍ ነገር የለምና ቦኒ ይሄን በማድረግሽ በጣም አዝኛለሁኝ። ሶሻል ሚዲያ ላይ ብዙ ተከታዮች አሉሽና እርግጠኛ ነኝ መጥፎ ሰዎች እንዳሉ መልካም ደግሞ በ819 ሺህ የሚከተሉ ሰዎች 819 ሺህ የሚከተሉ ሰዎች የሚያደንቁሽ ባይሆኑ እያንዳንዷ ሰዎች ፎሎወር አንስተው ይወጡ ነበርና አንቺ ግን የሁሉ ሱ ሰብስበሽ ራስሽን ማጥፋትሽ በጣም ከባድ ነው። መልእክቶችሽ እንግዲህ ለቤተሰቦች፣ ለባለቤትሽ፣ ለሁሉም ሰው ያስተላለፍሽውና መልእክቱ አልነበረም። ራስሽን መጠበቅና ለራስሽ ጊዜ ሰተሽ ራስሽን ማዳመጥ ነበር መልካሙ ነገር ብዬ አስባለሁ። ለምን ሁላችንም የተጻፈልን የምንሄድበት ጊዜና ሰዓት አለ። ራሱ የሚጠራን ህመም፣ ድንገተኛ ሞት፣ እንቅፋት ሊሆን ይችላል። ያ ነገሮች ወደሱ ሊጠራን ይችላሉ እንጂ ገመድ ይዞ ራስን ማጥፋት ለኔ በጣም ከባድ ነገር ነውና በህይወታችሁ እባካችሁ ተስፋ አትቁረጡ። እባካችሁን ይሄን ከማድረጋችሁ በፊት በጸሎታችሁ በየሃይማኖታችሁ እግዚአብሔርን መለመን መጠየቅ እንዲህ መንፈስ ቅዱስ ራሱ ይቀርባችኋል እኮ ልክ ጸሎት ስታደርጉ ለእግዚአብሔር ስትነግሩት ከለላና ጥላ ይሆናችኋልና እባካችሁን ይሄንን አትወስኑ የሚል ትልቅ መልእክት ነው ያለኝ። እኔ በጣም ብዙ ጊዜ ፌስቡክ ላይ የተለያዩ ፔጅ ላይ የዞሩ የሚጽፉ ሰው ከሞተ በኋላ ራሱን አጠፋ ሲባል እኛም ወደ እናንተ ልንመጣ ነው፣ ይሄ ልናደርግ ነው፣ ይሄ አይሆንም፣ የሚሆን ተግባር ነው ብዬ አላስብም እኔና እቺ ቀን ታልፋለች። በቃ እቺ ቀን ታልፍና እናንተ እድሜያችሁን አሳጠራችሁ እንጂ የተሻለ ትሆናላችሁ። የሰው ወሬ ይጠፋል፣ ያጣችሁት ይመጣል፣ ተስፋ የቆረጣችሁበት ነገር ስኬት ይሆናልና እባካችሁን እግዚአብሔር ነው እድሜ የሚቆርጠውና እናንተ አይደላችሁም። በገመድ ህይወታችሁ የምታጠፉበት ጊዜ አይደለምና ቦኒ በጣም ብዙ ሰው አስደንግጣለች። ለብዙ ሰዎች እንግዲህ ምክንያቷ ግራ የሚያጋባ ነገርም ቢሆን በሶሻል ሚዲያ በደረሰባት የስም ማጥፋት ዘመቻ ቢሆንም ይሄ ቀላል ነገር ነው። ከሚዲያ መራቅ ራስሽን ደብቀሽ ጸሎት አድርገሽ መኖር ነበር መሆን የነበረበትና ለምቀኛም ይሁን ለሌሎችም ደስታን በፈጥሪ ለአንቺ ግን ትልቅ ጉዳት ነው፣ ለሌሎችም ጉዳት ነው እና እባካችሁን ራሳችሁን የምታጠፉ ሰዎች ተቆጠቡ። የምትሄዱበት ከባድ ምዕራፍ የሆነ መንገድ የምትሻገሩበት ጥሩ የሆነ ህይወት መንገድ አላችሁና ሰው ደግሞ ካለ ፈተና ካለ መውደቅ ስኬት የለምና እባካችሁን ጥንቃቄ ብታደርጉ መልካም ነው። ሃይማኖት ቦታ ላይ ያላችሁ ሰዎች ትምህርት ብትሰጡ፣ አጠገቧ ደግሞ የነበራችሁ ሰዎች ተስፋ ስትቆርጥ ብታጽናኗት ኖሮ አለንልሽ ብትሉ አኖሮ በእርግጠኝነት ይሄን ውሳኔ ልትወስን አትችልምና እጅግ በጣም አዝኛለሁኝ። ለማንኛውም ነፍስሽን በአጸደ ገነት ያኑረው ከማለት ውጭ የምናደርገው ነገር የለም። ለአድናቂዎቿ፣ ለቤተሰቦቿ፣ ለወዳጆቿ በአጠቃላይ እንግዲህ እግዚአብሔር አምላክ መጽናናትን ይስጣችሁ ላለሁኝ። እባካችሁን ደግሜን የምናገረው ራሳችሁን አታጥፉ። ዛሬ የተበላሸ መንገድ ነገ የተሳካ ይሆናልና እባካችሁን ራሳችሁን ከማጥፋችሁ መጀመሪያ እስቲ ጸበል ወይ ደግሞ ሐኪም ቤት በጣም እግዚአብሔር እድሜ እንዲጨምርላቸው አጥብቆ የሚለምኑ ሰዎች አሉና እነሱን ትመለከቱ ይገባል ልፈልጋለሁ። አብራችሁ የነበርኩት ፍሬቱም ነኝ። ቻናሌን ሰብስክራይብ በማድረግ አብራችሁኝ ሁኑ። አመሰግናለሁ።